ኢትዮጵያ የምትራከስ ሀገር አይደለችም። ኢትዮጵያውያን የሚራከሱ ሰዎች አይደሉም። ኢትዮጵያውያን የራሳችንን አርክሰን አሳንሰን ሌላውን አግዝፈን የምናይበት የተሸጠ ማንነታችን ያሳዝነኛል። በራሱ የሚተማመን በሀገሩ የሚተማመን የራሱን የሚያከብር ትውልድ እንዲፈጠር አብዝቼ እመኛለሁ እና ደህንነት በጣም የሚያስቆጨኝ ነገር ነው። መጠፋፋት የሚያስቆጨኝ ነገር ነው። ጂኦግራፊካል እስረኛ የሆነች አገር ዜጋ መሆኔ እዛ የጂኦግራፊክ እስረኛ ሀገር መሪ መሆኔ በጣም የሚያስቆጨኝ ነገር ነው። መቀየር ያለበት ነገር ነው። እርስ በርስ የማንከባበርበት የኛን ቫልዩ የምናራክስበት የኛ የሆነ ሁሉ ቆሽሾ ወርቆ የሚታይበት መንገድ የሚያሳዝነኝ ነገር ነው እና እነዚህ ጉዳዮች በየደረጃው በየጊዜው መልክ የያዙ መልስ እያገኙ እየተፈቱ እንዲሄዱ እመኛለሁ። ለዚያም ነው አብዝቼ በትጋት መስራት የምፈልገው።